በቀን 1 ሰዓት ብትሰሩ በአንድ ሰዓት ውስጥ $61 ትሰራላችሁ ማለት ነው። ዘን ይሄ ደግሞ በወር ሲባዛ $1836 ማለት ነው። በኢትዮጵያ ሲባዛ ደግሞ ከባድ ነው፣ ገንዘቡ ከባድ ነው። በቤታችሁ ውስጥ ሆናችሁ ኢንተርኔትን በመጠቀም ብቻ ኦንላይን ስራዎችን በመስራት ዳጎስ ያለ ክፍያን ማግኘት እንደምትችሉ ስንቶቻችሁ ናችሁ የምታውቁት? ይሄ የኦንላይን ስራ ብዙዎች የማያውቁት ቢያውቁት ራሱ የሚያነግራችሁ ነውና ይህንን ቪዲዮ እስከ መጨረሻው መከታተላችሁን እንዳትረሱ። መጀመሪያ ቀጥታ ወደ ብራውዘራችሁ ትገባላችሁ። ከዛ በኋላ ትራንስክሪፕሽን ስታፍ ብላችሁ ሰርች በምታደርጉበት ጊዜ ፊት ለፊት ያለውን ዌብሳይት ተጭናችሁ ወደ ዌብሳይታቸው ትገባላችሁ ማለት ነው። ከዛም ዌብሳይቱ ይሄንን ይመስላል። ኦሪጂናል የሆነው ዌብሳይታቸው ይሄ ነው ማለት ነው። ያው ሌሎች ፌክ ሊኖሩ ስለሚችሉ እየተጠነቀቃችሁ ይሄኛው ራሱ ነው ማለት ነው ከነ ዶሜኑ ማየት አለባችሁ። ትንሽ ወረድ በምትሉበት ጊዜ ደግሞ ቱቢ ትራንስክሪፕሽኒስት ለመሆን እዚህ ጋር የሚጠበቅባችሁ ነገር አለ። እነዚህን ግዴታ መሙላት አለባችሁ ማለት ነው። የሚጠበቅባችሁም ነገር ምንድነው? ስልክ ቁጥራችሁን፣ ኢሜይላችሁን፣ ስማችሁን፣ ፉል ኔማችሁን ማስገባት ይኖርባችኋል ማለት ነው። እዚህ ጋር እንደምትመለከቱት ብዙ አይነት አማራጮች አሉ። ያው ይህንን ስራ የምትሰሩት በቤታችሁ ነው። አሁን ደግሞ እንዴት ፎርሙን እንደምትሞሉ ሙሉ ለሙሉ ያለውን ነገር አሳያችኋለሁ። ፉል ኔም በሚለው ስማችሁን እስከነ አያታችሁ ትጽፋላችሁ ማለት ነው። ከዛ ኢሜይላችሁን ትሞላላችሁ። ከዛ ኢሜይላችሁን ከሞላችሁ በኋላ ስልክ ቁጥራችሁን ትጽፋላችሁ። ከዛ ስልክ ቁጥራችሁንና ፔፓል አካውንታችሁን ካስገባችሁ ይህንን አፕላይ አድርጋችኋል ማለት ነው። ስራችሁን በተወሰነ ቀናቶች ውስጥ ትጀምራላችሁ ማለት ነው። እዚህ ጋር መጠንቀቅ ያለባችሁ ነገር ቢኖር ስማችሁን፣ ስልክ ቁጥራችሁን እና ኢሜይላችሁን ስትሞሉ በትክክል መሙላታችሁን እርግጠኛ መሆን አለባችሁ ማለት ነው። ሶስተኛው ደግሞ ናሽናል አይዲያችሁን ማስገባት አለባችሁ፣ ምክንያቱም ይሄ ጥብቅ የሆነ ስራ ስለሆነ ማለት ነው። ሁለተኛው ደግሞ ጽሁፍ በመጻፍ ገንዘብ የምትሰሩበት መንገድ ኮትራንስክሪፕት ይባላል። ቀጥታ ወደ ብራውዘራችሁ ትገቡና ኮትራንስክሪፕት ብላችሁ ሰርች በምታደርጉበት ጊዜ ፊት ለፊት ላይ የምታገኙትን ዌብሳይት ትከፍቱትና ኢንተርፌሱ ይሄንን ይመስላል። ያው ቅድም እንደነገርኳቸው ስካመሮች ሊኖሩ ስለሚችሉ ተጠንቅቃችሁ ይሄንን ዌብሳይት እስከነ ዶሜኑ ድረስ ማረጋገጥ አለባችሁ ማለት ነው። እዚህ ጋር እንደምትመለከቱት በጣም ብዙ ገንዘብ የምትሰሩባቸው መንገዶች አሉ። አንድ ከለመዳችሁት በኋላ በጣም ቀላል ነው የሚሆንላችሁ ማለት ነው። በአንድ ትራንስክሪፕሽን በአንድ ደቂቃ እስከ $1 ድረስ ማግኘት ትችላላችሁ እዚህ ዌብሳይት ላይ ማለት ነው። በጣም የሚለየው ነገር ደግሞ ኦዲዮ ትራንስሌሽን ከቻላችሁት ኦዲዮ ትራንስሌሽንን በደቂቃ ውስጥ $8.80 ፐር ሚኒት ማግኘት ትችላላችሁ። ለመተማመኛ ያህል ደግሞ 144,000 ሳቲስፋይድ የሆነ ክላይንት አላቸው ማለት ነው። ክላይንት ማለት አሰሪ ማለት ነው። እዚህ ጋር ደግሞ እንደምትመለከቱት ታዋቂ የሆኑ ድርጅቶች አሉ። ለምሳሌ እነ ሳምሰንግ አሉ፣ ቢቢሲ ሁሉ አለ። ሳምሰንግ፣ ቢቢሲ እናም የመሳሰሉት ድርጅቶች ራሱ አሉ። ኦሜጋን የመሳሰሉ ድርጅቶች ስላሉ ለማመን መቸገር አይሆንብንም ማለት ነው። አንቸገርም። እናም ደግሞ ይሄ ዌብሳይት ለኢትዮጵያውያኖች በጣም ተመራጭ ነው። ምክንያቱም እንደምትመለከቱት ከስር ኢትዮጵያ ለዚህ ኦንላይን ስራ ኢሊጂብል ስለሆነች ማለት ነው። ምን ማለት ነው? በአማርኛ መስራት ትችላላችሁ፣ ያው በኔቲቭ በለመዳችሁት ቋንቋ ማለት ነው። እዚህ ጋር እንደምትመለከቱት ኢትዮጵያ ራሱ አለች። እንግሊዘኛ የምትችሉ ሰዎች ያው እንግሊዘኛ ብትሰሩ ይበልጥ ከፍተኛ የሆነ ገንዘብ ማግኘት ትችላላችሁ ማለት ነው።
እናም ደግሞ ዩኒቨርሲቲዎች ራሱ የዩኒቨርሲቲ ተማሪዎችና አስተማሪዎች ይህንን ዌብሳይት በልዩነት እንደሚጠቀሙት ያው ከስር እንዳየነው ይሆናል ማለት ነው። የተለያዩ ኦክስፎርድ የመሳሰሉት ታላላቅ የሆኑ ዩኒቨርሲቲዎች ራሱ ይህንን ይደግፋሉ ማለት ነው። ይሄ ለመተማመኛ ያህል ነው ማለት ነው። ያው ሶስተኛው ዌብሳይት ደግሞ ትራንስክራይብ ሚ ይባላል። ይህንን ዌብሳይት ብዙዎቻችሁ ልታውቁ ትችላላችሁ። ያው ተዘግቶ ነበረ። አሁን በቅርቡ ደግሞ ስራ ጀምሯል ማለት ነው። ትራንስክራይብ ሚ የሚባለው ዌብሳይት ማለት ነው። ትራንስክራይብ ሚ ብላችሁ በምጽፉበት ጊዜ መጀመሪያ ላይ የሚመጣላችሁን ዌብሳይት ተጭናችሁ ስትገቡ ይኸው ዌብሳይታቸው ይሄንን ይመስላል ማለት ነው። ይሄ ዌብሳይት በጣም ብዙ ድርጅቶች እናም ደግሞ ብዙ የሆኑ ሌጋል የሆኑ ድርጅቶች አሏቸው። ፌስቡክ ራሱ ይህንን ድርጅት ይጠቀመዋል ማለት ነው። ሰፖርት ያደርገዋል ይህንን ድርጅት። በዚህ ድርጅት ሁለት አይነት የሆኑ አማራጮች አሉ። ፍሪላንሰር ሎጊን እና ከስተመር ሎጊን። እኛ ገንዘብ መስራት ስለምንፈልግ ፍሪላንሰር ሎጊን የሚለውን ተጭነን ወደዚህ ዌብሳይት እንገባለን ማለት ነው። እዚህ ጋር እንደምትመለከቱ ደግሞ ትራንስክሪፕት ታይፖች አሉ። እዚህ ጋር እኛ ያው የምንፈልገው ሂውማን ኤዲትድ ትራንስክሪፕት ስለሆነ ያው ትራንስክሪፕሽኖችን ኤአይዎች መስራት ይችላሉ። ነገር ግን ያው ፕላጊያሪዝም የሚባል ህግ ስላለ በእነዚህ በፕላጊያሪዝም ህግ መሰረት ያው ሂውማን ትራንስክሪፕቱን ሂውማን ኤዲት ቢያደርገው የተሻለ ስለሆነ በሚል እንትን ያለ ነው ማለት ነው። እዚህ ጋር ደግሞ እንደምትመለከቱት ራይቲንግ ቴስት መውሰድ አለባቸው። እኔ ሪኮመንድ ማድረጋችሁ እንደዚህ አይነት ትራንስክሪፕሽን ለመስራት ግዴታ ራይቲንግ ኢምፕሩቭ መሆን አለበት። ራይቲንግ ስፒዳችሁን መጨመር ስላለባችሁ እዚህ ጋር ራይቲንግ የአንድ ደቂቃ ራይቲንግ ቴስት መውሰድ ይኖርባቸዋል ማለት ነው። ለምንድን ነው ይሄንን ታይፒንግ ቴስት እንድትሰሩ የፈለግኩት? ምክንያቱም ይሄ የመጨረሻ ዌብሳይት በኔት ስፒዳችሁ፣ በታይፒንግ ስፒዳችሁ እናም ደግሞ በአኪዩሬሲያችሁ ስለሚከፍላችሁ ማለት ነው። አሁን የመጀመሪያ የዋን ሚኒት ቴስት ትሉታላችሁ። ከዛም አቅማችሁን ለምሳሌ ሚዲየም ከሆናችሁ ሚዲየም የሚለውን ትመርጡና ወደ ቴስቱ ትገባላችሁ ማለት ነው። ሌላም ደግሞ ያው የራይቲንግ ስኪላችሁን ማዳበር ትችላላችሁ። በዚህ አጋጣሚ ገንዘብ እየሰበሰባችሁ ማለት ነው። አሁን ይሄንን ቴስት ከተፈተናችሁ በኋላ የእናንተን ኔት ስፒዳችሁን፣ ታይፒንግ ስፒዳችሁን እና አኪዩሬሲያችሁን አሰልቶ ይነግራችኋል ማለት ነው። አሁን እዚህ ጋር ስፒድ አፕል አድርገውና መጨረሻ ላይ ሪዛልታችንን አናላይዝ ያደርግልናል። አሁን እዚህ ጋር እንደምትመለከቱት አናላይዝ ሪዛልት የሚለው መጥቷል ማለት ነው። ከዛም የቴስታችንን ስኮር ይነግረናል ማለት ነው። ከዛም በኋላ እዚህ ጋር መቀጠል የምትፈልጉ ከሆነ ሌላም ኪዩዝ መውሰድ ትችላላችሁ ማለት ነው። ይሄ ቪዲዮ እንደተመቻችሁ አልጠራጠርም። አስተያየት ኮሜንታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ይመቻችሁ። I know I'm about to blow, oh, oh, ain't done. They try to take my floor, I take their ass for ransom. I know that I'm gone.